ደክሞ አዳሪዋ ናት። ለአንድ ራሷ አንሳ አታውቅም። ትደክማለች እረፍት የላትም። ካላት ከፍላ ኑ ጉረሱ የምትል ናት ተቃመሱ። ሀብት ጌጧ ድህነቷ ፈጣሪዋን ነው መፍራቷ። እዘኑላት እባካችሁ። አቻም የለሽ ሰው ይላታል። ለመጠሪያዋ ስም ያንሳታል። ቢደላትም ባይደላትም የሚያውቅላት ሰው የላትም። እሷም ሸቃሊት ናት። ለቻናሌ አዲስ የሆናችሁ እንኳን ወደ ስሙን ቲዩብ በሰላም መጣችሁ። ለቻናሌ አዲስ የሆናችሁ ላይክ አድርጉኝ፣ እቀጥላለሁ ማለት ነው። ዛሬ እዚህ ጋር አዲስ ቤት ገብተናልና ጽዳት ላይ ነው ያለነው ማለት ነው። ቤታችንን እያጸዳን ነው። እያንዳንዱን አሳያቸዋለሁ ማለት ነው። እቀጥላለሁ፣ ግጥሙም ይቀጥላል። እናንተም አብራችሁኝ ሁኑ። እንደምትወዱት ተስፋ አደርጋለሁ። ከሰማይ የሚርቀው ከውቅያኖስ የሚጠልቀው ከምድር የሚሰፋው ከእሳት በላይ የሚፋጀው እንደ ጨረቃ የሚያበራው ሊሸሻው ስል የሚጣራው ስጠጋው የሚያስፈራው ሲያይሽ ጊዜ የሚረካው የልቤን በር የሚያንኳኳው ስከፍትለት የሚገባው ልዘጋ ስል የሚወጣው የማልነግርሽ የማልነግረው ካንቺ ያዘኝ ይህ ፍቅር ነው። ይሄ ማስክ በጣም አሪፍ ማስክ ነው። እኔ ተጠቅሜው ምን ያህል እንትኔን ከፊቴ ላይ እንትን ድሁን ማለት ነው። ይሄ ቡግሮችን ምኖችን እንዳወጣ ማለት ነው። በጣም ምርጥ ማስክ ነው። ማስኩን አሳይኝ የምትሉኝ ከሆነ አሳያቸዋለሁ ማለት ነው። እዚህ ጋር ቤታችን አጽድተናል በደንብ አድርገን። ከዛን እዚህ ጋር ፈርሸናል እና አስተያየት ካላችሁ መስጠት ትችላላችሁ ማለት ነው ውዶቼ። ላይክ እንደምታደርጉ እርግጠኛ ነኝ። አይቻለሁ፣ ላይክ አድርጋችሁኛል። በዛችሁም እግረ መንገዳችሁም ሰብስክራይብ አድርጉኝ እሺ። እና እቀጥላለሁ ማለት ነው። ግጥሙ ይቀጥላል። የህይወት ሸክሜ በስቶብኝ ወዳንተ አንጋጠጥኩኝ። መጮህ ከጀመርኩኝ አመታት አስቆጠርኩኝ። መልስህ ግን ዘገየ እኔ እንዳልደነገጥኩኝ ስንት ሰው እኔ እንዳንጋጠጥኩኝ ስንት ሰው ስንታየ። እንደ ጻዲቅ ባንድ እግሬ 40 ዓመት አስቆጠረ። መልስህ እንዳልጠብቅ መች ሆንኩና ጻዲቅ። በኃጢአት ልምጃ ታስሬ በእጁ አይለኝ በግሬ። አማረርኩ አትበለኝ አማረርከኝ አትበለኝ ባጠፋም ልጅህ ነኝ። እስኪ ንገረኝ አምላኬ እስከ መች ተንበርክኬ የልመናዬን መልስ እንዲህ የዘገየው የበደሌ ብዛት። ቅርታ በደሌ በስቶብህ ጠርተኸኝ ነው። እዚህ ጋር ስራችንም ሽርብ ጉድ እያልን አልጋይን አነጣጥፋለሁ። ከዛ በኋላ ስራ አለብን። ያው እዚህ ጋር ቫይታሚን ሲ ለልጄ እሰጣታለሁ። አልጋችንን አንጥፈናል። እዚህ ጋር ደግሞ ፍጣይር መስራት አለብኝ ቶሎ ቶሎ ማለት ነው። ማዳመጫ እንትን የለኝም። ይሄ እንጨቱ ማለት ነው በብርጭቆ ነው የሰራሁት ማለት ነው። ቆንጆ አድርጌ ነው የምሰራው ማለት ነው። ግጥሙ ይቀጥላል። አብራችሁኝ ሁኑ። እዚህ ጋር ቆንጆ አድርጌ አዘጋጅቻለሁ። ምስርና ኮዳር አንድ ላይ አድርጌ ማለት ነው። አትክልቶችን አንድ ላይ አድርጌ ነው የምሰራው ማለት ነው። እዚህ ጋር እንጠብሳለን ማለት ነው። ቆንጆ ሆኖ ይወጣል። በጣም ነው የሚጥመው። ይሄን ይመስላል። በጣም ይጣፍጣል። እዚህ ጋር ደግሞ ከስራ ወጥቼ ትንሽ እረፍት መውሰድ ስላለብኝ ሪላክስ እያደረኩ ነው። እዚህ ጋር ከዛ ቀጥሎ ደግሞ ከፍጡር በኋላ ነው። እቃ እዚህ ጋር ተደርድሯል። ውሃ የለም ነበረ ማለት ነው። እና እቃችን ድርድር ብለዋል። አሁን ቶሎ ገብቼ ማለት ነው ፋፋ ሸቃሊት አይደለሁም ፋፋ አረጋለሁ። እኛ ሸቃሊቶች ለስራ ጣጣ የለንም። እዚህ ጋር ፋፋ አርጌ ቶሎ ማለት ነው አጸዳለሁ ማለት ነው። እስከዛ ደግሞ ግጥሜን ልቅጠምላችሁ። አብራችሁኝ ሁኑ። የረታኝ ቁመናሽ ወይ መልክሽ አይደለም
ተፈጥሮሽ ስቦኝ ነው ከብልጭልጩ ዓለም ልብሽ ነው የገዛኝ። ገራገርነትሽ ተለይቶ ቢታየኝ ከአስመሳዮች መሃል እውነተኛነትሽ ውበትሽ ቢጠፋ እርጅና ተጭኖሽ እኔ አንቺን ማፍቀር አላቆምም እስክሞት። ይህ ቃሌን እንኪ ደስታን ልፍጠርልሽ። ሰላም ስትፈልጊ ልሁንሽ ማረፊያ። አንቺ እሳት ስትሆኚ እኔ መሬት ልሁን ንዴት ማራገፊያ። ቃሌ ነው እመኚኝ። በሐዘን በህመምሽ አታጭኝም እኔን አጠገብሽ ሆኜ ሁሌም እኔን ስልሽ። እዚህ ጋር እናጸዳለን ማለት ነው። ቶሎ ቶሎ ነው እቃዬን ማጥበው። ያው ታውቃላችሁ ስራ ማለቂያ የለውም ማለት ነው። ያው ጤና ኖሮን መስራት በጣም ነው ደስ የሚለው ከምንም በላይ ማለት ነው። ዋናው ጤና ነው። ለሁላችንም ጤና ይስጠን ፈጣሪ። ቀይን አጥቤ ጨርሼ እቃ ቤት እያጸዳው ነው ማለት ነው። ለቻናሌ አዲስ የሆናችሁ ላይክ አድርጉኝ። ላይክ አድርጋችሁኛል እያየው ነው። ሰብስክራይብ እንደዛው ምንም የሚጎዳው ነገር የለም። ሰብስክራይብ ማድረግ ማለት ነው። እናንተን አይጎዳችሁም። እዚህ ጋር መሬቴ ሁሉ ላርጌያለሁ እንዴት ፏ እንዳደረኩት ማለት ነው። ለመቅረጽ አልተመቸኝም በደንብ እየቀረጽኩ አይደለም እንትን ስለሌለኝ መቅረጫ ስለሌለኝ ማለት ነው። እዚህ ጋር በጣም ጸድቷል። በቃ እንደዚህ ነው። ጽድት ብሏል ሁሉም ነገር ጸድቷል ማለት ነው። ከዛን እዚህ ጋር ደግሞ ፓስቲኖ የሚባለው ማለት ነው ሊጥ አብኩቼ ነበረ። ስራዬን ከጨረስኩ ወዲያ ሪላክስ ላረግ ማለት ነው። ሻይ አፈላለሁ። ከዛ በኋላ ቁጭ ብዬ አንዷንም ሁለቷንም ይዤ ኩርሽም እናደርጋለን ፋሚሊ ማለት ነው። እና አሪፍ ነው ማለት ነው። በጣም አሪፍ ነው። ከፍጡር በኋላ ያው ሻይ ስናፈላ በሻይ እንበለዋለን ማለት ነው። እና ምርጥ ነው። ይጣፍጣል። ቀላል ነው። አሰራሩን በጣም ቀላል ነው። ያው ማብኳት ነው። እርሾ አድርገን ከዛ ትንሽ ስኳር ጨው እናደርጋለን። የተወሰነ ዘይት እናደርጋለን። እናቦካለን። ሲቦካ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እንገናኝ።